የንግድ ማጭበርበር ወይንም ኮመርሻል ፍራውድ እና ኮንትሮባንድ በኢትዮጵያ ሕግ። ሰላም የኢትዮ ትሬድ ኤንድ ከስተምስ ቤተሰቦች፣ እንኳን ወደ ቻናላችን በደህና መጡ። ዛሬ የምንመለከተው በኢትዮጵያ ጉምሩክ ሕግ ውስጥ በጣም አስፈላጊ የሆኑ ሁለት ጉዳዮችን ነው። የንግድ ማጭበርበር ወይንም ኮመርሻል ፍራውድ እና ኮንትሮባንድ። ይህ ቪዲዮ በኢትዮጵያ ጉምሩክ አዋጅ ቁጥር 859/2014 እንደተሻሻለ መሰረት የተዘጋጀ ነው። የጉምሩክ ሕግ ወይንም አዋጁ ምን ይላል? የጉምሩክ አዋጁ ዋና ዓላማ የሀገሪቱን ሕጋዊ ንግድ ማበረታታት፣ የመንግስት ገቢ መጠበቅና ኮንትሮባንድ እንዲሁም ሌሎች የንግድ ወንጀሎችን መከላከል መሆኑን በመግቢያው ላይ ይገልጻል። ይህ ማለት ሕጉ ከቀረጥ መሰብሰብ በተጨማሪ ሕጋዊ ንግድን ለመጠበቅ እንደተዘጋጀ ያሳያል። የንግድ ማጭበርበር ወይንም ኮመርሻል ፍራውድ በተግባር የንግድ ማጭበርበር ማለት ለጉምሩክ የሚቀርበውን መግለጫ ሆን ተብሎ በሐሰት ማቅረብ ማለት ነው። ለምሳሌ የእቃውን ዋጋ መቀነስ፣ የኤችኤስ ኮድ በስህተት መጠቀም፣ የእቃውን ብዛት መቀነስ፣ የሐሰት ኢንቮይስ ማቅረብ፣ የመነሻ ሀገርን በሐሰት መግለጽ። እነዚህ ሁሉ መንግስት ሊሰበስበው የሚገባውን ገቢ ለመቀነስ የሚደረጉ ድርጊቶች ናቸው። በሌላ በኩል ኮንትሮባንድ ማለት እቃን ከጉምሩክ ቁጥጥር ውጭ በሆነ መንገድ ማስገባት ወይንም ማስወጣት ማለት ነው። የጉምሩክ አዋጁ ማንኛውም ወደ ኢትዮጵያ የሚገባ ወይንም ከኢትዮጵያ የሚወጣ እቃ በህጉ መሰረት መገለጽና የጉምሩክ ስነ ስርዓትን ማለፍ እንዳለበት ይደነግጋል። ይህም በመጣስ በድብቅ የሚገባ ወይንም የሚወጣ እቃ ኮንትሮባንድ ይባላል። የንግድ ማጭበርበር ወይንም ኮመርሻል ፍራውድ እና ኮንትሮባንድ የሚለያዩበትን በምሳሌ ማየት እንችላለን። ለምሳሌ አቶ አበበ ከቻይና እቃ አስመጣ፣ እቃውን ለጉምሩክ አቀረበ። ነገር ግን $100,000 የሚያወጣውን እቃ $40,000 ብሎ ኮመርሻል ኢንቮይሱ ላይ ገለጸ። ይሄ የንግድ ማጭበርበር ነው። የእቃ ዋጋንና ኳንቲቲን በትክክል እቃው ከሚያወጣው በታች ቀንሶ ማስገባት ወይንም ቀንሶ ማቅረብ ኮመርሻል ፍራውድ ወይንም የንግድ ማጭበርበር ይባላል። በሌላ መልኩ ደግሞ ሌላ ተመሳሳይ እቃ በድብቅ ድንበር ውስጥ አስገባ፣ ለጉምሩክም አልገለጸም፣ የጉምሩክ ስነ ስርዓትም አልተፈጸመበትም፣ በጉምሩክ ትክክለኛ እና የተፈቀዱ መግቢያ በሮችም አልገባም፣ በህገወጥ መንገድ ድንበር አቋርጦ ወደ ኢትዮጵያ ውስጥ ገባ። ይሄ ኮንትሮባንድ ይባላል። ስለዚህ ዋናው ልዩነት የንግድ ማጭበርበር እቃው ይቀርባል፣ መረጃው ግን የሐሰት ነው። ኮንትሮባንድ ደግሞ እቃው ከጉምሩክ ተደብቆ ወደ ሀገር ውስጥ ይገባል ወይንም ከሀገር ይወጣል። የጉምሩክ አዋጅ 859/2014 እንደተሻሻለ እንዲሁም ተያያዥ የወንጀል ህጎች እንደሚያሳዩት እነዚህ ድርጊቶች ከባድ የኢኮኖሚ ወንጀሎች ናቸው። እንደ ወንጀሉ ክብደት ሊወሰኑ የሚችሉ እርምጃዎች አሉ። ለምሳሌ የእቃ መወረስ፣ የገንዘብ ቅጣት፣ የጉምሩክ ዕዳን እንደገና ማስከፈል፣ በአስፈላጊ ሁኔታዎች የእስር ቅጣት። የሚወሰኑት ቅጣቶች እንደ ጉዳዩ ሁኔታ፣ የፈጠረው ጉዳትና በህጉ በተደነገገው መሰረት ነው። በአጠቃላይ እቃውን ለጉምሩክ አቅርበን በሐሰት ከተናገርን የንግድ ማጭበርበር ሲሆን፣ ለጉምሩክ ሳናቀርብ በድብቅ በሌላ በህገ ወጥ ድንበር ካስገባን ወይንም ካስወጣን ደግሞ ኮንትሮባንድ ነው። በህግ ላይ ትክክለኛ መረጃን ለማግኘት የተወሰኑ ቅጣት መጠኖችን ወይንም የአንቀጽ ቁጥሮችን ሲጠቅሱ ከቅርብ ጊዜ ወዲህ የተሻሻለውን የአዋጁን ስሪት መመልከት ይመከራል። ምክንያቱም አዋጅ 859/2014 እንደተሻሻለው በኋላ ሌሎች ማሻሻያዎች ተደርገዋል። ይህ መረጃ ጠቃሚ ሆነው ካገኙት ቪዲዮን ላይክ፣ ሼር ያድርጉ። እንዲሁም በንግድ በጉምሩክና በግብር ዙሪያ ትክክለኛ መረጃ ለማግኘት ኢትዮ ትሬድ ኤንድ ከስተምስ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።